እሺ አመሰግናለሁ። በጋምቤላ ክልል ውስጥ ያለውን የጸጥታ አለመረጋጋት ምክንያት በሰው ሕይወት ላይና በንብረት ላይ ከባድ ጉዳት መድረሱን እናሳውሳለን። እስካሁን እስከ ዛሬ ድረስን ዜጎች እየሞቱ ይገኛሉ። ነገር ግን ፌደራል መንግስት ጣልቃ በመግባት የጀመረው ያለውን የህግ ማስከበር እና ተጠርጣሪዎች ወይም ወንጀለኞች ወደ ቁጥጥር ስር ለማስገባት የተጀመሩ ስራዎች ያመዘገንኩ፣ ነገር ግን ፌደራል መንግስት ማወቅ ያለበት በጋምቤላ ክልል የተለመደው አንድ አካሄድ አለ። ችግር በሚፈጠርበት ጊዜ በተለይ ብሔር ግጭት በሚነሳበት ጊዜ በኑዌርና በአኟ መሃል ተጠያቂነት በሚመጣበት ጊዜ የኮታ ስር አካሄድ የተለመደበት ሁኔታ አለ። አኟ ሲታሰር ወይ ኑዌር ሲታሰር ሌላው መታሰር አለበት የሚል ልምድ አለ። በተለይ እነዚህ ጠባብ አኟ ምሁራኖች በሚፈጠሩት ችግር ኑዌርና መጃም የሚታሰሩበት ሁኔታ አለ። እሱ የተለመደ አካሄድ ነው። አሁን ሚዲያ ላይ አይቼዋለሁ። ታስረው የሚገኙ በብዛት ያኟ ተወላጆች ስለሆኑ ሚዲያ ላይ የሚጫው ሰዎች አሉ። እነዚህ ሰዎች የለመዱት አካሄድ ነው። ለምሳሌ 2007 2006 በነበረውን የጸጥታ አለመረጋጋት በክልል ውስጥ ንጹሃን ዜጎች ላይ ጉዳት ደርሷል በዘራቸው ምክንያት። ይህን ጥቃት የፈጸሙት ሰዎች ይታወቃሉ። ከአንድ ብሔር ናቸው። እንደውም ሲናገሩ ቪዲዮ ሁሉ አለ። ነገር ግን ተጠያቂነት በሚመጣበት ጊዜ ሌሎች ነው የታሰሩ። እነሱ እስካሁን አሉ። እስከ ዛሬ ድረስ ወንጀል የፈጸሙ ያሉ እነሱ ናቸው። ስለዚህ እንደዚህ አይነት ልማድ ስላለ ፌደራል መንግስት ይህ ነገር ጥንቃቄ መውሰድ አለበት በዚህ ጉዳይ ላይ። ምክንያቱም አንድ ወንጀለኛ እንደ በሽተኛ ነው። በወንጀለኛ ፋንታ ንጹህ ሰው የምናሰር ከሆነ በህመምተኛ ፋንታ ጤነኛ ሰው መድኃኒት እንዲወስድ የማድረግ ስራ ማለት ነው። ምክንያቱም አንድ ተጠርጣሪ ወይ ወንጀለኛ ወደ እስር ቤት የሚወሰደው አንድ እንዲታረም ነው፣ ጤነኛ እንዲሆን ወደ ማህበረሰብ ከመቀላቀሉ በፊት እዛው ቆይቶ ትምህርት እንዲያገኝ፣ ማህበረሰቡ እንዳይጎዳ። ነገር ግን በወንጀለኛ ፋንታ ንጹህ ሰው ከታሰርክ ሁለት ጥፋት አጠፍታል ማለት ነው። ሕክምና ማግኘት የነበረበት ህመምተኛ ሕክምና እንዳያገኝ ያደርጋል። ሁለተኛ ጤነኛ የሆነ ሰው መረስክ ማለት ነው። በወንጀለኛ ፋንታ ንጹህ ሰው ካሰርክ ንጹህ ሰው መረስክ ማለት ነው። እና እንደዚህ አይነት አካሄድ በጋምቤላ ክልል የተለመደ ስለሆነ እሱን መስተካከል አለበት። ምክንያቱም አንድ ቅሬታ አለኝ። የኑዌር ብሔረሰብ ዞን ላሬ ወረዳ ዋና አስተዳዳሪ አቶ ቶክማን የሚባለው በነበረው የጸጥታ አለመረጋጋት በተለይ በኑዌርና በአኟ መሃል በነበረው ግጭት ትልቅ ስራ የሰራ ሰው ነው። ምክንያቱም በዛን ጊዜ የራሱ ወረዳ ሰዎች አቦ ላይ ጥቃት ሲደርስባቸው በላሬ ውስጥ የነበሩ የአኟ አመራሮች ወደ 18 የሚሆኑ አመራሮች ኑዌሮች በተለይ የላሬ ወረዳ ህዝብ በዜጎቻችሁ ላይ የደረሰውን ግድያ ተናዶ
እዛው ወረዳ ውስጥ የነበሩ ያኛው አመራሮች ላይ ጉዳት ለማድረስ የሞከሩበት ሁኔታ አለ። እሱን ኃላፊነቱ ወስዶ ፌደራል መንግስት የፌደራል ኃይሎች ጠርቶ እነዚህ ሰዎች እንዲከላከሉ ትልቅ ስራ ሰርቷል። እነዚህ 18 ያኛው አመራሮች በመከላከል ስራ ላይ የነበሩ ፌደራል ፖሊሶች የተገደሉበት ሁኔታ አለ። ወደ 2 ሰው የሚሆኑ ሰዎች ጉዳት ደርሶባቸዋል። በላሬ ወረዳ ማህበረሰብ በኩልም ከ3 በላይ የሆኑ ዜጎች ተገድለዋል። የ18 ያኛው አመራሮች ህይወት ለማዳን በተደረገው ጥረት አልፎም በላሬ ወረዳ ግዛት ውስጥ የነበሩ ሃኛኮች በተለይ ወደ ማጃክ አካባቢ ማጃክ የሚባል መንደር እነሱን በመሰብሰብ ሪስኪው አድርጓል። ወደ ጋምቤላ ከተማ ሪሰ ከተማ ውስጥ እንዲሄዱ አድርጓል። በወንጀል ድርጊቱ ላይ የሳተፉ ግለሰቦች አስሯል። ይህ ሰው መመዝገን አለበት። ኦኬ እሱን በነበረውን አለመረጋጋት ምክንያቱም በነበረውን ግጭት ሁሉም ወረዳዎች ጸጥታ ኃይሎች ተሳትፏል። ከጆር፣ ከዲማ፣ ከጎክ፣ ከአቦቦ፣ ከጂካው፣ ከማኮይ፣ ከመታር፣ ኢታንክ፣ አቦል ኦልሬዲ ዋና ችግር ፈጣሪ ነው። በእንደዚህ አይነት ሁኔታ ታስሮ ከሆነ ሁሉም የታሰሩ ሁሉም የወረዳ አስተዳዳሪዎች እና በሚሰማው መረጃ ከሆነ በሱ ወረዳ ውስጥ ፌደራል ፖሊሶች ስለተገደሉ ነው የታሰረ የሚል ነገር አለ። እሱን ትክክል አይደለም እንደዛ ከተደረገ። ምክንያቱም ፌደራል ኃይል ጸጥታን ለማስከበር ነበረ ስራ ላይ የነበሩት የተገደሉት። እነሱን የገደሉት ሰዎች ነበሩ፣ አንፈርድባቸውም። ምክንያቱም የንጹሃን ዜጎችን ህይወት ለማዳን ስራ ላይ ስለነበሩ ነው። ስለዚህ ንጹህ ዜጋ ከመሞት የፌደራል ወይ የክልሉ ጸጥታ የህግ ወይ የንጹሃን ዜጎች ደህንነት ለመጠበቅ ቢሞት ይቻላል። ምክንያቱም ለዛው ነው የተደራጀ። አንድ ሰው ከቤተሰቡ ወጥቶ ወይ ወደ ሀገር መከላከያ ወይም ወደ ፌደራል ፖሊስ ሂድ ከሀገር ህዝብ በፊት መሞት አለብኝ ብሎ ቃል የገባ ሰው ነው ማለት ነው። ስለዚህ በሱ ምክንያት የላሬ ወረዳ ዋና አስተዳዳሪ መታሰር የለበትም የሚል ግምገማ አለኝ። አሁን ዋና ችግር ፈጣሪ የአቦል ወረዳ ወይ የጋምቤላ ወረዳ ዋና አስተዳዳሪ እስካሁን ዛሬ አልታሰሩም። ምንድነው አሁን ማህበረሰቡን ያስተማርን ያለ ነው? ምን እንዲማር ማህበረሰቡ ያደረግን ያለው? ምክንያቱም ጥሩ ስራ የሰራ ሰው የምናሰር ከሆነና ትልቅ ወንጀለኛ ምንተው ከሆነ በቃ ክልሉ እንዲተራመስና መሞት የሌለበትን ሰው ኃይል እንዲሞት ለማድረግ ካልሆነ በስተቀር የተወሰደ እርምጃ አግባብነት የለውም የሚል እንትን አለኝ። ለምን ታሰረ? ኦኬ የሚጠረጠርበት ሌላ ወንጀል ካለ እሱም እንትን አይለኝም። ነገር ግን በጋምቤላ ክልል ውስጥ የነበረውን የጸጥታ ጉዳይ ከሆነ እጁ ካለበት እሱ ብቻ አይደለም ያልኩ ነው ያለው። ሁሉም የወረዳ ዋና አስተዳዳሪዎች፣ የዞን አስተዳዳሪዎች ሳይቀሩ፣ ርዕሰ መስተዳድር ሳይቀር፣ ወይዘሮ አለሚቱ ሳይቀር። ምክንያቱም ወንጀለኛ እስከ ዛሬ ድረስ ፌደራል እስከመጣ ድረስ መጠበቅ አልነበረባቸው። እነዚህ ወንጀለኞች ማሰር ነበረባቸው፣ ግን አላሰሩ። አሁንም ቢሆን ወደ ጫካ የገቡት ወንጀለኞች እስር ለማምለጥ ወደ ጫካ የገቡት ወንጀለኞች አሁን እንደገና መኪናዎች ይገላሉ፣ መኪናዎች ላይ ጥቃት ያደርሳሉ። ነገር ግን ወይዘሮ አለሚቱ ስልጣን ላይ እስካለ ድረስ አታገኟቸውም። ምክንያቱም ታማኝነታቸው ለነሱ ነው። ታማኝነታቸው ለነሱ ባይሆን ኖሮ ችግሩ እስከዚህ ደረጃ አይደርስም ነበር። ልክ በጅማሮ ላይ ነበረ እንዲያልቅ ሲደረግ መድረክ የነበረበት። ስለዚህ እንደዛ አይነት ልምድ አሁን ለምሳሌ ለመጨረሻ የማስተላለፈው ማህበረሰቡ ይከደማል ከወይዘሮ አለሚቱ ግለሰብ ናቸው። ክልሉ መምራት አልቻሉም። እውነት ለመናገር
ወንጀለኞች የወገኑ ነው ያለ። አሁን ለነገ መሪዎች የሚሆኑ መሪዎቻችን የሚሆኑት የሞቱ ነው ያለ በደካማ መሪ ምክንያት። ለምንድን ነው አይ ዶንት ኖ ፌደራል መንግስት ግለሰብ ለምን ነው ቫልዩ የሚያደርገው ከማህበረሰብ በላይ? በነበረውን ግጭት ቀላል የሰው ህይወት አይደለም ያለፈው። ብዙ ሰው ሞቷል፣ ብዙ ንብረት ወድሟል። ከዚህ በላይ የበለጠ ግጭት እንዲኖር ነው የተፈለገው። ስለዚህ መታሰር ያለበት ሰው ይታሰር። ነገር ግን መታሰር የሌለበት ሰው መታሰር የለበትም። እና በመጨረሻ ፌደራል መንግስት የጀመረውን ስራ አጠናክሮ መቀጠል አለበት። የራሳቸው ወኪሎች ስላሉ በተለይ ጸጥታ ዘርፍ እነሱ በሚሰጣቸው መረጃ ብትሄዱ ጥሩ ነው። በክልል አመራር በተለይ በሪሱ መስተዳደር መንገድ ባትሄዱ ጥሩ ነው። በዛው ከሄዳችሁ ግን የጋምቤላ ችግር መፍታት አትችሉም። አመሰግናለሁ።